አንድ ሷሊህ የሆኑ ወልይ ታሪክን ሁሌም እንትን ይለኛል ይገርመኛል ሳስታውሰውና እኒህ ሷሊህ ሰው አላሁ ተባረከ ወተዓላ ፈተናቸው። በምንድን ነው የተፈተኑት? አይን አዕማ ናቸው፣ ሁለት እጅ የላቸውም፣ ሁለት እግር የላቸውም። ከዛ ጋር ሰውነት የሚበላ አኪላህ የሚባል በሽታ እንደ ጋንግሪን አይነት ያዛቸው። አስበው፣ እጅ የለህም፣ እግር የለህም፣ አይን የለህም፣ በሁሉ ነገርህ ወደ ሰው ጥገኛ ነህ ማለት ነው። ለመብላት እንኳን ሰው ያስፈልግሃል፣ ለመጸዳዳት እንኳን ሰው ትፈልጋለህ። በዚህ ሐል ላይ ግን ሆነው ሷሊህ ናቸው፣ አላህን ፈሪ ናቸው። በዛ ሐል ላይ ያ በሽታ ተጨምሮ ጋንግሪን የምንለው አይነት በሽታ ሰውነትን የሚበላው ሱብሃንአላህ፣ ከዛም የበለጠ ምን በላእ ሊደርስባቸው ይችላል ብለህ እያሰብክ ደረሰባቸው። የኔ የሚሏቸው ቤተሰቦቻቸው ሰለቿቸው፣ የሚንከባከቧቸው ሰዎች ሰለቿቸውና ጣሏቸው። እቃ እንደምትጥለው በቃ የማያስፈልግ መንገድ ላይ ጣሏቸው። ሱብሃንአላህ፣ ያኔ ከባድ ነው ነገሩ አይደለም። እንዲህ አይነት አካል ጎሎብህ ጤነኛ ሆነህ እንኳን ቤተሰቦች ቢያባሩህ ከቤትህ የጎዳና ተዳዳሪ ብትሆን ምን ያክል እንደምትቸገር የታወቀ ነው አይደለም? እግር የለ፣ እጅ የለ፣ አይን አዕማ ሆነህ ያ በሽታ ይዟቸው መንገድ ላይ ተጣሉ። በዛ ሐል ላይ ሆነው ደግሞ የሳቸው በሽታ ይህ አኪላ የሚባለው ታውቃለህ፣ ሽታ አለው፣ ነፍሳትን ይጠራል። እነዛ ነፍሳቶች መጠው ሲበሏቸው ያለውን ስቃይ እናስበው። ሱብሃንአላህ፣ ነፍሳት ሲበላና ገና ሲያርፍብን እንኳን ቢንቢ ትንኝ ነገር ሲያርፍብን እንኳን ሽዑር ወዲያውን መምታት ነው የምንፈልገው። ሲበላን እንኳን እንዴት ነው እየቻልን እያየን መቼም አንበላትም አይደለም እንዴ? የሆነ ሳናስበው ራሱ ተኝተን እንኳን የሆነ ሰውነታችን የራሱን መልስ ይሰጣል። እሳቸው ግን ያንን የማያረግ አቅሙ የላቸው። ሰውነታቸው እየተበላ ያንን የሚያስወግዱበትም እጅ የላቸውም፣ ቦታ እንዳይለቁ እግር የላቸውም። ምን ያደርጉ? በዚህ ሐል ላይ ያሉ የሆኑ ሰዎች በጎናቸው አለፉና አዩአቸው። አይተው ምንድን ነው ያሉት? ማ አዕዘመ በላእ ሃዛ ረጁል፣ የዚህ ሰውዬ በላኡ ምን ያክል ትልቅ ነው። በጣም ተገርመውባቸዋል፣ በጣም በላእ ላይ እንዳሉ። የሷሊሆችና የኛ እይታ ግን ይለያያል። መቼም እኛ ቁስል ሲነካልህ እኮ አዎ ብለህ ነው አንተ ብሶትህን የምትናገረውና የነሱ እይታ ግን ይገርማል። ልክ ያንን ቃል ሲሰሙ ምንድን ነው ያሉት? አልሐምዱሊላህ። ሱብሃንአላህ፣ አልሐምዱሊላህ፣ ምስጋና ለአላህ ይድረሰው። አለዚ ጀዐለ ቀልቢ ኻሺዓ፣ ቀልቤን እሱን የምትፈራ ላደረገ፣ ወሊሳኒ ዛኪራ፣ መላሴን ደግሞ ሁሌም እሱን የምታወሳ ላደረገልኝ ጌታ። ያኒ አዎ እኔ እኮ የሚያግዘኝ የለም፣ ወደ ማምረር አልሄዱም። ከማምረር ይልቅ ወደ ኒዕማው ነው የተመለሱት። አልሐምዱሊላህ። ከባድ ነው ነገሩ። ምስጋና ለአላህ ይገባው፣ ቀልቤን እሱን እንድትፈራ መላሴን ሁሌም እሱን እንድታወሳ ላደረገልኝ ጌታ። ከዛም ምን አሉ? ያ ረቡ ለው ሰበብተ ዐለየ አልበላአ ሰበህ መዝደርቱ ፊከ ኢላ ሑባ። ጌታዬ ሆይ ምን ያክል በላእን እንደ ጅረት ብታንቧቧብኝ ለአንተ ያለኝ መሐባ መጨመር እንጂ ወደ መጉደል አይሄድም። መዝደድቱ ፊከ ኢላ ሑባ። እና እንዲህ ናቸው ሷሊሖቹ። እና ኒዕማ ሲባል ያው ይሄኛው የዱንያዊ ጥቅማ ጥቅሞችን ወጣ ያሉ ነገራቶችን ብቻ እናስባቸው። ኒዕማ እያንዳንዱ የተሰጠነው ነገር ሁሉ ኒዕማ ነውና እናስፋው ካልን በጣም ሰፊ ነው የሚሆነውና
ስለ እጆቻችን ዑለማዎች በደንብ ይጠቅሱታል። ተፍሲር ኪታቦች ላይ ሌሎችም ላይ ይጠቅሱታል። ሰው ልጅ አላህ በቁርአን ብሎናል፣ ወፊ አንፉሲኩም አፈላ ቱብሲሩን። ስለ ራሳችን ነው እኮ ትዕዛዙ ወደ ራስ መጣ። ራሳችሁን ተመልከቱ። ራሳችንን መመልከት፣ ስለ ሰውነታችንን መመልከት፣ ቀልባችንን እንመልከተው። እያንዳንዱ ኒዕማ ሲባል ያንን ብቻ እንዳናስበው ነው እንዳጠቃላይ